የወር አበባ ከየችበት የመጀመሪያ ቀን ጀምሮ እስከሚቀጥለው የወር አበባዋን የምታይበት የመጀመሪያ ቀን ያለው ጊዜ ነው። በአማካኝ ሴቶች የወር አበባ ከ12 ዓመት ዕድሜያቸው ጀምሮ ማየት ይጀምራሉ። እናም የወር አበባ ማየት የሚያቆሙት ደግሞ በአማካኝ ከ45-50 ዓመታቸው አካባቢ ነው። ይህም ሜኖፓውዝ በእኛ ደግሞ ማረጥ የምንለው ነው። እርግዝና ከተከሰተ አንዲት ሴት እስከ ማረጥ ድረስ የምታየው የወር አበባ መጠን ይቀንሳል። ሁለት አይነት የወር አበባ ዑደት አለ። አጭር የወር አበባ ዑደት እና ረጅም የወር አበባ ዑደት ናቸው። አጭር የወር አበባ ዑደት የምንለው ከ21-26 የሚታየውን ሲሆን ረጅም የወር አበባ ዑደት ደግሞ ከ28-35 ያለውን ነው። ታዲያ ይህ የጊዜ ቆይታ ኦቪሌት የምታደርጉበትን ወይም ጽንስ መፍጠር የምትችሉበትን ቀን ይወስነዋል። ለምሳሌ በየ21 ቀን የወር አበባ የምታይ ሴት ይህም ለምሳሌ ግንቦት 21 የወር አበባ ካየች የሚቀጥለው የወር አበባ የምታይበት ቀን የሚሆነው ሰኔ 12 ነው የሚሆነው። ስለዚህ ኦቪሌት እንቁላል የምጥልበት የምታረግበት ቀን ሰኔ 28 ይሆናል ማለት ነው። ስለዚህ በ26፣ 27፣ 28 ሲያች ብታረግ ያለ ኮንዶም እርጉዝ መሆን ትችላለች ማለት ነው። ሌላው በየ28 ቀን የወር አበባ የምታይ ሴት ማለትም ለምሳሌ ግንቦት 21 ላይ የወር አበባ ብታይ የሚቀጥለው የወር አበባ የምታይበት ቀን የሚሆነው ሰኔ 19 ነው። እንቁላል የምጥልበት ቀን ደግሞ ከ19 ላይ 14 ስንቀንስ በ5 ይሆናል ማለት ነው። ስለዚህ በ3፣ 4፣ 5 ሲያች ብታረግ እርግዝና ይፈጠራል ማለት ነው። የሚመጣ ነው ከ21 እስከ 35 ቀናት ውስጥ የሚቆይም መደበኛ የወር ከበባ ዑደት ነው። በአጠቃላይ የወር አበባ ዑደት በ4 ደረጃዎች የተከፈለ ነው። የወር አበባ ደረጃ፣ የፋዌ ከዋር ደረጃ፣ ኦቪዩሽን ደረጃ እና ዌትየው ደረጃ። የእያንዳንዱ ደረጃ ርዝመት ከሴት ወደ ሴት ሊለያይ ይችላል እና በጊዜ ሂደት ሊለወጥ ይችላል።